ሞዴል ቀነኒ አዱኛ አሟሟትን አስመልክቶ በዚህ ሰዓት የአዲስ አበባ ፖሊስ መግለጫ መስጠቱን ተመልክቻለሁ። ፖሊስ በአሁኑ ሰዓት በቀነኒ አዱኛ አሟሟት ላይ መግለጫም ሰጥቷል። ፖሊስም እንዳለው ከሆነ በለሚ ኩራ ክፍለ ከተማ ወደ ራስ ውስጥ ልዩ ቦታው ሰንሻይን ቤቶች ፊት ለፊት ከሚገኘው ውዳሴ በትናንትናው ዕለት የቀነኒ አዱኛ ሞትን አስመልክቶ ምሽት ላይ አዲስ ዜናዎች ተሰምተዋል። ታዲያ እነዚህ የተሰሙ አዲስ ዜናዎች ምንድናቸው? ቢቢሲስ ይዞት የወጣ መረጃ ምንድነው? ይህንና ስለ ቀነኒ አሟሟት ምን እንደሚመስል ታቦር ሚዲያ ወደ እናንተ ሊያደርስ ዝግጅቱን አጠናክሮ ይዞ ቀርቧል። ታዲያ እስከ ቪዲዮ መጨረሻ ድረስ አብራችሁኝ እንድትሆኑ በአክብሮትና በትህትና እጠይቃችኋለሁ። ቀጥታ ወደ መረጃው አለፍን። ቀነኒ አዱኛ የአርቲስት አንዱዓለም ጎሳ ባለቤትና እጮኛ መሆኗ ይታወቃል። ታዲያ በትናንትናው ዕለት የቀነኒ አዱኛ ሞትን አስመልክቶ አርቲስቱ የኦሮሞኛ አቀንቃኝ ተወዳጁ የሆነው አርቲስት አንዱዓለም ጎሳ በፖሊስ ቁጥጥር ስር ውሎ ጥያቄ እየተጠየቀለት ይገኛል ማለት ነው። ታዲያ አርቲስት አንዱዓለም ጎሳ በፖሊስ ተይዞ ስለ ቀነኒ አዱኛ አሟሟት ጥያቄ መደረጉን ተሰምቷል። አሁንም የሚገኘው በፖሊስ ጣቢያ መሆኑን መረጃዎቹ አሰምተዋል። በማህበራዊ ሚዲያ በርካታ ተከታዮች ያሏት ቀነኒ አዱኛም ማክሰኞ ጠዋት መሞቷን ተከትሎ በርካቶች ሀዘናቸውን ከመግለጽ ባሻገርም የሞቷ ምክንያት እንዲጣራ እየጠየቁ ይገኛሉ። ፖሊስ በጉዳዩ ላይ እስካሁን ድረስ ምንም አይነት አስተያየት አልሰጠም ቢባልም ቢቢሲ ግን የቀነኒን ሞት ምክንያት በማድረግ ማጣራትም ስለፈለገ ከፖሊስ ማጣሪያ ለማግኘት የተለያዩ ጥረቶችን አድርጓልም ተብሏል። ይህንንም ወደኋላ የምነግራችሁ ይሆናል። የአርቲስት አንዱዓለም ማኔጀር ለሊሳ እንድሪስ የአስከሬን ምርመራው በሚኒሊክ ሆስፒታል እንደሚደረግ የሟች የቀብር ስነ ስርዓት ረቡዕ እንደሚከናወን ግን ለቢቢሲ አፋን ኦሮሞ ተናግሯል። ቀነኒ ከሚኖሩበት ህንፃ መውደቋንና ንጋት 11 ሰዓት አካባቢ መሞቷን ለሊሳ ተናግሮ አንዱዓለምና ቤተሰቦቹ ወድቃ እንዳገኟት አስታውቋል ተብሏል። ይህ ደግሞ ነገሩን እጅግ ልብ ሰባሪ ክስተት የሚያደርገው ራሷን ከ5ኛ ፎቅ ላይ መወርወሯ ነው ይላሉ። ሌሊት 11 ሰዓት ላይ ስልክ ተደውሎ ቀነኒ ጉዳት ደርሶባት ጉዳት እንደገባች እንደተነገረው ገልጾ እስካሁን ባለው መረጃ መሰረት ከ5ኛ ፎቅ ወድቃ ነው የሞተችው። ሁኔታውን ለማጣራትም ምርመራ ተጀምሯል ተብሏል። ማናጀሩም አክሎ መኖሪያ ቤቱ አዲስ አበባ አራብሳ ሽሼን ተብሎ የሚጠራው አካባቢ መሆኑን ጠቅሶ ጥንዶቹ በስፍራው ከ1 ዓመት በላይ መኖራቸውን ተናግሯልም ተብሏል። ከክስተቱ በኋላም አስከሬኑ በአካባቢ ወደሚገኘው ወደ ያኔት ሆስፒታል መወሰዱ ተገልጿል ተብሏል። እስከ ምሽቱ ድረስ ከቆየ በኋላም ፖሊስ መጥቶ አስከሬኑን ለምርመራ ወደ ሚኒሊክ ሆስፒታል ወስዷል ተብሏል። ቀጥሎም ሱሉልታ ወደሚገኘው ቤተሰቦቿም አስከሬኑ ተወስዷል ተብሏል። የቀብር ስነ ስርዓቷ በአዲስ አበባ ይፈጸማል። አስከሬኑ ከሱሉልታ ቤተሰብም ተሰናብቶ ወደ አዲስ አበባ እንደሚመለስ መረጃዎች ያሳያሉ ተብሏል። ለሊሳ እንደሚለው አርቲስት አንዱዓለም በአሁኑ ወቅት ለምርመራ እዛው ፖሊስ ጣቢያ ውስጥ ነው ያለው። አንዱዓለም ነው ወደ ሆስፒታል የወሰዳት። ፖሊስ መጥቶ ለምርመራ እርሱንም ይዞት ሂዷል። ከዚህ ውጪ በማህበራዊ ሚዲያ የሚሰራጩ ወሬዎች አሉባልታ ናቸው ብለዋል። አንዱዓለምን ወደ ፖሊስ ጣቢያ የወሰዱትም ቃሉን ለመቀበል እንጂ ለግድያ እጁ ላይ ስላለበት አይደለንም ብለዋል። ማናጀሩ በማህበራዊ ሚዲያ የሚሰራጩት የተለያዩ መረጃዎች የተሳሳቱ ናቸው በማለት ወቅሶ ጉዳዩ እስኪጣራ ድረስም ሰዎች በትዕግስት እንዲጠባበቁ ጠይቋል። ጥንዶቹ በቅርቡ ትዳር የመመስረት እቅድ እንደነበራቸው ማናጀሩ ለቢቢሲ ተናግሯል። ቢቢሲ ከቀነኒ ቤተሰቦችም እንዲሁም ከአንዱዓለም ቤተሰቦች ተጨማሪ ለፖሊስ መረጃ ለማግኘት ጥረት እያደረኩ ነው ይላል። በኢንጂነሪንግ ዲግሪ ከአርባ ምንጭ ዩኒቨርሲቲ የተመረቀችው ቀነኒ
በሞዴሊንግ በማስታወቂያ ስራዎች በማህበራዊ ሚዲያ ዝናን አትርፋለች። የሚቀጥለው ቅዳሜ ልደቷን ለማክበር በሚል ፎቶዎችን እየተነሳች እንደነበር ቢቢሲ ከቅርብ ሰዎቿ መረዳትም ችሏል ተብሏል። ሌሊቱንም ተወዳጁ ድምፃዊ አንዷለም ጎሳ ያሳለፈውም በፖሊስ ጣቢያ ነው ተብሏል። ፖሊስ በእርግጥ ለቢቢሲ መግለጫ ሰጥቷል። ይሁንና ስለ ክስተቱ እያካሄደ ያለውን ምርመራ ካላጠናቀቀ በስተቀር ምንም አይነት መረጃ አልሰጥም ነው ያለው ተብሏል። ሌላኛው መረጃውን ያወጡት ደግሞ የቀነኒ ፎቶ አንሾች ነው ተብሏል። ወንዶሰን በጋሻው ቀን እስከ ማታ የተለያዩ ፎቶዎችን ሳነሳት ነበር፣ ጠዋት መርዶ አረዱኝም ብሏል። በፎቶግራፍ ካፈራዋቸው ወዳጆች መካከል የቀኝ እጅ የምላት ቀነኒ አዱኛ መካሪዬ፣ ጓደኛዬ፣ የክፉ ቀን ወዳጄ ነበረችም ይላል ፎቶግራፈሩ። መጋቢት 1 ቀን 2017 ዓ.ም ከቀኑ 10 ሰዓት ጀምሮ እነዚህን የልደት ፎቶዎችን ሳነሳት ነበር። ማታ 1 ሰዓት በሰላም ተለያይተን ጠዋት መጋቢት 2 2017 ዓ.ም ጠዋት ላይ ማረፏን አረዱኝም ይላል። ወንዴክስ ስቱዲዮ ወንደሰን በጋሻውም ለቤተሰቦቿና ለመላው አድናቂዎቿ መጽናናትን ይመኛል። ለፎቶግራፉም ደስተኛ እንደነበረች መረጃውንም ሰምቷል። ሌላኛው አሳዛኝ ጉዳይ ከ9 ቀን በኋላ ልደቷ ነበረ የሚለው ነው። ቀን እስከ ማታ የተነሳቻቸው ፎቶቻቸው እነዚህ የልደት ፎቶዎች በልደቷ ቀን የሚለጠፉ ፎቶዎች ነበሩ ይላል። ድምፃዊ አንዷለም ጎሳ በኢትዮጵያ በተለይ በአፋን ኦሮሞ ሙዚቃ ስማቸው ጎልቶ ከሚነሱ እንዲሁም በቅርብ ጊዜ ተወዳጅነትን ስኬታማነትን ጊዜንም እያሳለፉ ከሚገኙ አርቲስቶች መካከል አንዱ ነው። ይህን ደግሞ ሌላኛው አሳዛኝ ጉዳይ የፋሲካ በኋላ ኮንሰርት ለማዘጋጀት ጥረቶችን እያደረገና እየተደረጉ እንደነበረ የተለያዩ መረጃዎችም ዘግበዋል። በተለይ ደግሞ አርቲስቱና ማናጀሩ ተነጋግረው ከትንሳኤ በኋላ አንድ ትልቅ ኮንሰርት ለማዘጋጀት እንቅስቃሴ ላይ እንደነበሩ ተገልጿልም ተብሏል። ድምፃዊ አንዷለም ጎሳ ሙዚቃ አልበም በማስመልከትም በአንድ ወቅት ላይ ሚዲያ በተሰጠ መግለጫ እያንቱ የተባለ የድምፃዊ አንዷለም ጎሳ አዲስ አልበም በውስጡ 16 ዘፈኖችን አካቶ 16ቱ የሙዚቃ ዘፈን ስራዎች የሀገራችን የሙዚቃ ስልቶችን ተጠቅሞ የቀረቡ ነበሩ ተብሏል። ይህ አልበም በ2 ወር የዋና ዋና የሙዚቃ ዘርፎች የሚመደብ ሲሆን ለትንሳኤ ከሚቀርቡት ውስጥም እነዚህ ተመርጠው እንደነበረም ተሰምቷል። የድምፃዊ አንዷለም ጎሳ ማናጀር ለሊሳ አንድሬስ ግን ስለ ጉዳዩ የተሰማውን ስሜት እንዲህ በተሰበረ ልብ ገልጿል ተብሏል። እቅዳችን ብዙ ነበር። ከፋሲካ በኋላ የአያንቱ ኮንሰርት ለማዘጋጀት ተነጋግረን ነበር። ስኬታችን በእንደዚህ አይነት መልኩ ይቀየራል ብዬ አስቤ አላቅም። ይህ የሀዘን መርዶ ብቻ አይደለም፣ ልቤ ተሰብሯል። የመሆነው ነው የጠፋብኝ። ሞት ይሻለኛል፣ ሞተሻል ብዬም መቀበል ከብዶኛል። ድምፅሽ ጆሮዬ ላይ ያቃጭላል። አልሞትሽም እንደልል የማምናቸው ሰዎች ሞትሽን እየነገሩኝ ነው። ነፍስሽን በሰላም ያሳርፈው ብሏል። ወንድሜ አንዷለም ከምንጊዜውም በላይ መጽናናቴን እመኛለሁ። እሷ እንዴት እንደምትወዳት እንዴት እንደምትኮራባት አውቃለሁ። እንደሱ አይነት ሰው ካጠገብ ማጣት ከባድ ነው። የከባድ ጊዜ በጥንካሬ እንድታልፈው ፈጣሪ ጥንካሬ ይስጥህ ሲልም ሀሳብ አስተያየቱንም ሰጥቷል ተብሏል። አንዷለም ጎሳ በቅርብ ጊዜ በተለይ ጠንካራ ዘፈኖችን በመስራት የሚታወቅና አብዛኞቹ ሙዚቃዎቹ በሚሊዮን የሚታዩለት በዩቲዩብ በርካታ ተከታዮችና አድናቂዎችን ያሉት አርቲስት ነው። የዛሬው ያጠናከርኩት መረጃና ዘገባዬ ይሄ ነበር። በቀጣይ በአዲስ መረጃ እስከምንገናኝ ድረስ ነፍስሽን በአጸደ ገነት እያኖር እያልሁ እኔም በዚሁ ተሰናበቱ። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ቸር ቆዩኝ።